ከድሬ 48 ኪሎ ሜትር፣ ከአዲስ አበባ ደግሞ 525 ኪሎ ሜትር። ሐረር የምስራቅ ኢትዮጵያ ከተሞች በኩር የስልጣኔ አውራ ፍቅርና አብሮ የመኖር ተምሳሌ የሐረር ብሔራዊ ክልላዊ መንግስት ከ9 የኢትዮጵያ ፌዴራላዊ ክልሎች አንዱ ነው። የክልሉ መንግስት መቀመጫ የሆነችው የሐረር ከተማ በምስራቅ ኢትዮጵያ ተራራማ ቦታዎች በ1830 ሜትር ከፍታ ላይ ትገኛለች። ቦታዋ ወይና አደጋ ነው። ይህም ከተማዋን ለኑሮ ምቹ እንድትሆን አድርጓታል። ከተማዋ የተቆረቆረችው በ7ኛው ክፍለ ዘመን እንደሆነ መዛግብት ያስረዳሉ። 16ኛው ክፍለ ዘመን የአዳል ሙስሊሞች መንግስት መቀመጫ በመሆን ከፍተኛ ደረጃ ላይ የደረሰችበት ዘመን ነበር። በተራሮች የተከበበችው ሐረር ከ210 ሺህ በላይ ነዋሪዎቿን አቅፋ ትገኛለች። ሐረር 2 የዩኔስኮ ሽልማቶችን አግኝታለች። የዓለም ቅርስ ባለቤትነትንና የሰላም የመቻቻልና የአንድነት ከተማ የሚል ስያሜ። ሐረር እንደ ከተማ የዓለም ቅርስ ነች። ይህም ሕያዊቷ ሙዚየም እንድትሰኝ አስችሏታል። በትንሽ ቦታ ላይ በርካታ የቅርስና የቱሪስት መስህቦች መገኛ በመሆኗ ከሀገራችን ከተሞች ከቀዳሚዎቹ ተርታ እንድትሰለፍ ሆኗል። ያላበሱ የ16ኛው ክፍለ ዘመን የሥነ ሕንጻ ጥበብ ሳይንስ ዛሬ ላይ ሕያው ሆኖ በጀጎል ውስጥ ውበቱን ያንጸባርቃል። ጀጎል ሐረርን በዓለም ቅርስነት ያስመዘገበ እንዲሁም የከተማዋን ጥንታዊነት ያስመሰከረ የከተማዋ ውበት ነው። ይህ የአርተር ራምቦ ሙዚየም ነው። የፓሪስን መደብ አልባ ሥርዓት ለማምለጥ ሐረርን ምርጫው አድርጎ የመጣውን ፈረንሳዊ ባለቅኔና ገጣሚ አርተር ራምቦን ለማስታወስ የተሠራ ቤት ነው። ማዕከሉ በውስጡ የአርተር ራምቦ የጽሑፍ ሥራዎችንና የሐረር ታሪካዊ ፎቶዎችን ይዞ
በዚህ ሙዚየም ውስጥ 4 መስኮቶች አሉ። እኚህ መስኮቶች የከተማዋን 4ቱንም አቅጣጫዎች ለማየት ያስችላሉ። በተጨማሪም ማዕከሉ የመዛግብትና የዕደ ጥበብ ውጤቶች መሸጫ አካቶ አገልግሎት ይሰጣል። በአንድ ወቅት የከተማዋን ደጆች ከውጭ ወረራ ለመጠበቅ ታስበው የተሰሩት ግንቦች አሁን ላይ የከተማዋ መስህብ ሆነው ሚሊዮኖችን ይስባሉ። እነዚህ ጥንታውያን ግንቦች 4 ሜትር ከፍታ አላቸው። የጀጎል ግንብ በአጠቃላይ በ66 ሄክታር ቦታ ላይ ያረፈ ነው። የጀጎል ግንብ በውስጡ ከ359 በላይ ቀጫጭን መንገዶች አሉት። መንገዶቹ ከድንጋይ የተሰሩና የወቅቶች መፈራረቅ የማያስፈራቸው ዘመናትን ተሻግረው እዚህ የደረሱ ናቸው። በጀጎል የሚገኙ መንገዶች የመጓጓዝ አገልግሎት ብቻ አይደለም የሚሰጡት። በከተማዋ ነዋሪዎች ዘንድ ይህን መንገድ ይዞ መጓዝ ለሕይወትም ለኑሮም የሚበጅን ዕድል ይሰጣል ይባላል። ምክንያቱም ጠበብ ተደርገው የተሰሩ በመሆናቸው የተጣሉ በዚህ መገረዋዊ ጌር በተባለው የእርቅ ስፍራ አንተ ትብስ አንቺ ትብሽ ተባብለው ቅድሚያ ተሰጣተው ከመተላለፍ በስተቀር ሌላ ዕድል የላቸውም። እንደውም እንደ ባህልም ሆኖ በእነዚህ መንገዶች ላይ የተገናኙ ጥለኛ የሆኑ ሰዎች ሳይታረቁ ማለፍ አይቻላቸውም። አስደናቂ እርቅ አውራጅ መንገዶች። አምስት ጥንታዊ መግቢያ በሮች አሉት። በአምስቱም መግቢያ በሮች በጥንት 24 መጠበቂያ ማማዎች እንደነበሩ ምልክቶች አሉ። በአሁኑ ሰዓት ግን 2ቱ ብቻ ቆመው ይታያሉ። ኢንጂነሪንግ ጥበብ ያረፈባቸው ግንቦች የሐረር ኩራቶች ናቸው። የጀጎል መግቢያ በሮች የተለያዩ ስያሜ ያላቸው። አንደኛው በር በግንቡ በስተደቡብ ምስራቅ የሚገኘው በሐረሪ ቋንቋ ሱቅጠታት የተሰኘው ግንብ ነው። በአማርኛ መጠሪያ ስሙ ሰንጋ በር ይባላል።
ደግሞ አርጎባ በሬ ይሰኛል። ይህኛውም ስያሜውን ያገኘው የአርጎባ ሰዎች መግቢያ በር በመሆኑ ነው። ሦስተኛው በር ደግሞ አሱሙይ በር ይሰኛል። ይህ በር በሰሜኑ የግንቡ አቅጣጫ የሚገኝ ነው። አራተኛው በር መግቢያ ስያሜ በሐረርኛ አስማዲን ይባላል። የአማርኛው መጠሪያ ሸዋ በር ሲሆን የሸዋዎች መግቢያ በር እንደሆነ ይነገርለታል። በምዕራቡ አቅጣጫ የሚገኝ ባድ በሪ ሲሆን የአማርኛ መጠሪያ ስሙም ቡዳ በር ነው። በር ወይንም ሐረር በር የተሰኘው ስድስተኛው በር ነው። ከጊዜ በኋላ ስር ነቀል እድሳት ስለተደረገለት ከጥንታውያኑ 5 በሮች ጋር አይቆጠርም። ነገር ግን ዋናው የጀጎል ግንብ መግቢያ እንዲሁም መውጫ ሆኖ ያገለግላል። በጀጎል ሐረሮች የገነቧቸው የታሪክና የዘመናዊነት መነሻነቷን የሚገልጹ ባህላዊ የሐረሪ ቤቶች ይገኛሉ። ሽቲ ነው። ሽቲ በሐረሪዎች ዘንድ በአዘቦት ቀን የሚለብሱት የዕለት ተዕለት መጌጫቸው ጭምር ነው። ብቻ ሳይሆኑ ጅቦችም ይሳተፋሉ። ጅቦች በዚህ ስፍራ ከሐረር ነዋሪዎችና እንግዶቻቸው ጋር የማታ ቆይታ ያደርጋሉ።